ዓለማችን ላይ ብዙ ሰዎች የሚያውቋቸው የኮራ ሪፎች አሉ። እያንዳንዱ እንደ ተራ ዳርቻ ይታያሉ። እያንዳንዱ ደግሞ በድንጋያማ የደሴቶች ስር ተደብቀው ይገኛሉ። ከሰዎች ይልቅ ርቀው የሚኖሩ እነዚህ ቦታዎች በሺዎች የሚቆጠሩ የባህር ጠረፎች ላይ ይኖራሉ። ዛሬ ደግሞ ወደዚህኛው የተደበቀ ባህር ዓለማት እንጓዛለን። ይህ ጉዞ ቀላል አይደለም። በደቡብ ፍሎሪዳ በውበቷ የምትታወቀው ከሁሉም አደገኛ የባህር ፍጡር ታዋቂ የሆነችው በዚች ታላላቅ ሻርኮች፣ ዛማ አሳዎችና ሌሎች አደገኛ እንስሶች ይገኙበታል። ነገር ግን ይህ የባህር ሚስጥር ለማወቅ አንዳንድ ጊዜ ፍርሃትን ማሸነፍ ያስፈልጋል። ከውሃ ውስጥ ከመግባታችሁ በፊት ለደህንነት የሚያስፈልጋችሁ መሳሪያዎችን ማዘጋጀት አለባችሁ። የመዋኛ ቢላዋ፣ የአሳ ማጥመጃ ጦር፣ መዋኛ ባንዲራ፣ ፊቶቻችሁን መሸፈኛ እና ጓንቶች መያዝ አለባችሁ። ዛሬ የምንመገበው ምግብ ራሴ ያጠመርኩት የባህር አሳ ነው። ስለዚህ ይህ ጉዞ ለመዝናናት ብቻ ሳይሆን ለመኖርም ነው። ወደ ባህር ከወረድኩ በኋላ መጀመሪያ ያየሁት በሺዎች የሚቆጠሩ ሳዲሶች አሳዎች ነበሩ። እነዚህ ትናንሽ ፍጡራት ከአዳኞች ለማምለጥ በአንድ ላይ ይንቀሳቀሳሉ። እንደ አንድ ህይወት ያለው ደመና ወደ ግራ ወደ ቀኝ ሲንቀሳቀሱ ማየት አስደናቂ ነው። ትንሽ ወደ ታች ሲወርዱ አንድ ነርስ አገኘው። ሰዎች ሻርክ ሲሰሙ ወዲያውኑ ፍርሃት ይሰማቸዋል። ነገር ግን ዝርያው በአብዛኛው ክራፍትስቶች ሊብስቶች ይመገባሉ። ሲመለከቱም እንደ ሻርክ ያለው ጠባይ አለው። ይሁን እንጂ አንድ አሳዛኝ ነገር ታያላችሁ። በከንፈሩ ላይ ትልቅ የአሳ መንጠቆ ተጣብቆ ነበር። ይህ በሰዎች ተግባር የተፈጸመ ነው። ልረዳው ፈልጌ ወደ ውሃ ብጠጋም ለራሴ አደጋ ነው። ስለዚህ በመጀመሪያ ምግብ ሰጥቼ ጓደኛ ለማድረግ እሞክራለሁ። በአጋጣሚ ያጠመርኩትን አሳ መስጠት አለብኝ። እሱም ቀስ በቀስ መቅረብ ይኖርበታል። ከዚህ በኋላ ጉዞ ይቀጥላል። በዋሻ ውስጥ ተደብቀው የሚኖሩ ስንቲፎሮች ታያላችሁ። አንዳንዶቹ ራሳቸውን እስኪያጠፉ ድረስ መደበቅ ይችላሉ። ከዚያም ጊታፊስት የተባለ እጅግ አስደናቂ ፍጡር ታገኛላችሁ። ይህ ፍጡር እንደ ሻርክ እና እንደ ሬድ ድብልቅ ነው። በተፈጥሮ ውስጥ ለማየት በጣም አስቸጋሪ ከሆኑ ፍጡር አንዱ ነው። በኋላ ደግሞ አንድ ግዙፍ ፓቲድ ኢግል ሬድ እንመለከታለን። በውሃ ውስጥ እንደሚበር ፍጡር ይንቀሳቀሳል። መጀመሪያ ሳየው ትልቅ አርሻ መስሎኝ ነበረ። ከዚያም ግን የተፈጥሮ ውበት ማየት ጀመርኩ። በዚህ ጥልቅ ባህር ዓለም ውስጥ የምናገኘው አንዳንዱ ፍጡር የራሱ ታሪክ አለው እና እያንዳንዱ ፍጡር በውስጥ አስፈላጊ ሚና ይጫወታል። ከሰዓት በኋላ ግን ረሃብ በጣም እየጨመረብኝ መጣ። አሁን ቁርሴን ማግኘት ይኖርብኛል። በኮራል ሪፍ መካከል ትክክለኛ የአሳ ማጥመድ አትችሉም። በችኮላ መተኮስ ይኖርባቸዋል። ትዕግስት ያስፈልጋል። ቀስ በቀስ መከተል ይኖርብናል። ጥልቅ ትንፋሽ መውሰድ ይኖርብኛል። ወደ ታች እየዘለኩ ነው። እያነጣጠርኩ ነው። ተሳካልኝ። በመጨረሻ የዛሬን ምግቤን አገኘሁኝ። ይህ ጉዞ የባህርን ውበት ብቻ አላሳየኝም፣ ተፈጥሮ ምን ያህል ውስብስብ ውበት እና ጠበቅ የሚገባ እንደሆነ አሳይቶኛል። የዛሬው ቪዲዮ ይህንን ይመስላል። ሌላ እንደዚህ አይነት ቪዲዮ እንድንቀጥል ከፈለጋችሁ ኮሜንት ላይ አንዳንድ ብላችሁ ጻፉልኝ። አልፋ ዶክመንተሪ ላይክ እና ሰብስክራይብ እንዳይረሳ።